ሰላም ጤና ይስጥልኝ እንደምን አላችሁ ውዴ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ድብልቅ የአትክልት ጥብስ አሰራርን አሳያችኋለሁ። በጣም ጤናማና ቀላል ነው። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። እንደዚሁም ላይክ እና ሼር እያደረጋችሁ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ያዘጋጀኋቸው ግብአቶች አሉ። ጥቅል ጎመን በቀጫጭኑ እንደዚህ በስሱ ከትፌ አጥቤ ያዘጋጀሁት ጥቅል ጎመን አለ። ሁሉንም ግብአቶች አዘጋጅቼ ነው እንደ ሁል ጊዜ የማሳያችሁ። ካሮት በቀጫጭኑ ተከትፎ የተዘጋጀ ካሮት አለኝ። ተልጦ ተከትፎ የተዘጋጀ እንደዚሁም ዝኩኒ፣ እናንተ የምትፈልጉትን የአትክልት አይነት መጠቀም ትችላላችሁ፣ መጨመር ትችላላችሁ። ዝኩኒውን ፍሬውን አውጥቼ እንደዚህ ከትፌ ያዘጋጀሁት ዝኩኒ አለ። ከዛ በመቀጠል ፎሶሊያ ነው። ፎሶሊያውንም ጫፍና ጫፉን ቀንጥሼ እንደዚህ ከፍ ከፍ አድርጌ ከትፌ ያዘጋጀሁት ፎሶሊያ አለ። ከዛ በመቀጠል ቀይ ሽንኩርት ምስሉ ላይ እንደምትመለከቱት እንደዚህ አድርጌ ከተፈዋለሁ። ነጭ ሽንኩርት ደቆ የተከተፈ ነጭ ሽንኩርት አለኝ። እንደዚሁም ቃሪያ አጠቀማለሁ። ቅመማ ቅመሞቹን እየጨመረው አሳያችኋለሁ በኋላ። ከዛ ዘይት እንጨምርና ካሮቱን በቅድሚያ እንጠብሰዋለን። እንደዚህ መጥበስ የማትፈልጉ ከሆነ እኔ በትንሹ ነው፣ በጣም ጥብስ ሳይሆን አላደል ቀረት እንደሚለው አድርጌ ነው በዘይት የምጠብሰው። ግን እናንተ ከፈለጋችሁ ሽንኩርቱን ትንሽ በዘይት ታቁላሉታላችሁ። ከዚያ ካሮቱን፣ ከዚያ ፎሶሊያ፣ ከዚያ የሚከተሉትን ግብአቶች እየጨመራችሁ ማብሰል ትችላላችሁ። እኔ ቶሎ እንዲደርስልኝ ስለፈለገው እንደዚህ ካሮቱን በዘይት ስጠብሰው ቶሎ ይበስላልና ከዚያ በመቀጠል ፎሶሊያውን እጠብሰዋለሁ። እኔ አትክልቶቹን ጠባብሼ ነው ዛሬ እየሰራሁ የማሳያችሁ ማለት ነው። በጣም አይደለም የምጠብሰው፣ ቀረት እንዲለው አድርጌ እጠባብስና አዘጋጃለሁ። እንደሚመቻችሁ አድርጋችሁ ማዘጋጀት ትችላላችሁ። ከዚያ ደግሞ ከፈለጋችሁ ብሮኮሊ፣ የአበባ ጎመን ነጩን መጠቀም ትችላላችሁ፣ እዚህ ላይ መጨመር ማለት ነው። ፎሶሊያውንም እንደዚህ ጠበስ አድርጌ ጨርሻለሁ። ከዚያ በመቀጠል ዝኩኒ ነው። ዝኩኒ ግን ከፎሶሊያውም ከካሮቱም በጣም ቀረት አድርገን ነው ማብሰል ያለብን፣ ቶሎ የሚበስል አትክልት ስለሆነ በጣም እንዳይበስል ትንሽ ከጠበስነው በኋላ እናወጣዋለን። እንደዚህ እያደረገው እንግዲህ ሁሉንም አትክልቶች ጠባብሼ ጨርሳለሁ። ሌላው ያላሳየኋችሁ ድንች ጨምር ያለው ድንቹን ልጬ አጥቤ በቀጫጭኑ ከትፌ አዘጋጅቻለሁ። መጠቀም ትችላላችሁ እናንተም። በጣም ነው የሚጣፍጠው። በተለይ እራት ላይ እንደዚህ ቀለል ያለ በዳቦ ሊሆን ይችላል፣ በእንጀራ ሰርታችሁ መመገብ ትችላላችሁ። ድንቹን ያው መጨረሻ ላይ እጠብሰዋለሁ። ስጠብሰው ግን እንደ ቺፕስ ድርቅ እንዲል አድርጌ ሳይሆን ቀረት እንዲለው አድርጌ ነው ድንቹንም የምጠብሰው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ያግዘኛልና በቅንነት ላይክ አድርጉ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ስትፈልጉ ደግሞ ሰብስክራይብ በማድረግ ተቀላቀሉኝ። እንደምትመለከቱት ድንቹንም እንደዚህ በነጩ ጠብሼዋለሁ። በጣምም አይደለም ደግሞ እንደ ቺፕስ ድርቅም ሳናደርግ መካከለኛ አድርገን አትክልቶቹን ጠባብሰን ጨርሰናል። እንደምትመለከቱት በጣም ነው የሚያምረው። ከዚያ በመቀጠል ዘይቱን እንቀንስና የጠበስንበትን ዘይት በጣም በትንሹ አድርገን ነጭ ሽንኩርቱን በቅድሚያ ትንሽ ጠበስ አድርገዋለሁ፣ የበለጠ ጣዕሙ እንዲወጣ እንደዚህ ጠበስ አድርገዋለሁ። ዘይት እንዳይበዛብን በጠበስነው ዘይት ማቁላላት እንችላለን፣ ግን ቀንሰን ማለት ነው። ከዛ ቀይ ሽንኩርቱን ጨምሬያለሁ። ጥቅል ጎመኑን ስላልጠበስኩት ሽንኩርቱን ካቁላላው በኋላ ጥቅል ጎመኑን ጨምሬ እዚህ ከሽንኩርቱ ጋር እንዲበስል አደርጋለሁ። ያው በስል ሳይሆን ቀረት እንዲለው አድርጌ አበስለዋለሁ። አትክልቶቹ በጣም መብሰል ስለሌለባቸው ነው። ያው እንግዲህ እናንተም እንደምታውቁት አትክልት በጣም መብሰል የለበትምና እንደዚህ ጥቅል ጎመኑንም በጣም ሳይበስል ጠበስ አድርገዋለሁ። ከዛ ጠብሼ ያዘጋጀሁትን ድንች፣ ፎሶሊያ፣ ካሮትና ዝኩኒ እጨምራለሁ። እዚህ ላይ እንዳልኳችሁ ብሮኮሊና የአበባ ጎመን ከፈለጋችሁ መጨመር ትችላላችሁ። በጣም ቆንጆ ይሆናል የበለጠ ማለት ነው። እና አድንጓሬ፣ ቀዩን አድንጓሬ ቀቅላችሁ አንድ ላይ ብትጠብሱት የበለጠ በጣም ቆንጆና የሚጣፍጥ
ጥብስ ነው የሚሆንላችሁ። እውነት ለመናገር በሌላ ጊዜ ምሰራላችሁ ይሆናል ቪዲዮን። አድንጓሬ በጣም ቆንጆ ጥብስ ነው ከአትክልት ጋር የሚጣፍጥ ሰላጣ ነውና እንግዲህ እንደምትመለከቱት ጥቅል ጎመኑን ጠበስ ካደረኩ በኋላ ጠብሼ ያዘጋጀኋቸውን አትክልቶች ጨምሬ ቅመማ ቅመሞችን ደግሞ ማጣፈጫ ቅመማ ቅመሞች ጨምራለሁ። ቁንዶ በርበሬ የተፈጨ፣ ነጭ ሽንኩርትና ዝንጅብል የተፈጨ ደርቆ የተፈጨ ማለት ነው። ከዛ በመቀጠል የሮዝመሪ የጥብስ ቅጠል ደርቆ የተፈጨ ጨምሬያለሁ። የተጠቀምኳቸው ቅመማ ቅመሞች ነጭ ሽንኩርትና ዝንጅብል ደርቆ ተፈጭቶ የተዘጋጀ ነው። ቁንዶ በርበሬና የጥብስ ቅጠል ደርቆ የተፈጨ፣ እነዚህን ለማጣፈጫነት ተጠቅሜያለሁ። እዛ እንግዲህ በደንብ አድርገን ቅመማ ቅመሞችን ጨምረን አንድ ላይ ከቀላቀልን በኋላ ጨው እንደ ፍላጎታችን እንጨምራለን። ካልፈልጋችሁ አለመጨመር ትችላላችሁ፣ ጨው የማትጠቀሙ ከሆነ ማለት ነው። ጨውን ጨምረን አንድ ላይ በደንብ አድርገን እንቀላቅለዋለን። ከዛ የጎደለውን ቅመም ወይም ጨው ቀማምሰን አስተካክለን ካዘጋጀን በኋላ ቃሪያ በመጨረሻ ጣል እናድርግና ከፈለጋችሁ በእንጀራ ከፈለጋችሁ በዳቦ ሲሆን ግን በጣም ነው የሚጣፍጠው። እንግዲህ ዳቦ ለማትመገቡ ወይም የገብስ ዳቦ መጠቀም ትችላላችሁ። በእንጀራም ቆንጆ ነው ማለት ነው። እንደዚህ አድርጌ እንግዲህ አዘጋጅቼ ጨርሻለሁ። ከዚህ በኋላ እንደዚህ አቅርበን መመገብ ነው። በጣም ነው የሚጣፍጠው። እውነት ለመናገር ሰርታችሁ ሞክሩት። አትክልቶቹ በጣም መብሰል የለባቸውም፣ በጥንቃቄ መጥበስ ይኖርብናልና እንደዚህ እንግዲህ በጣም ቀላል የሆነ አሰራርን ለዛሬ ይዤላችሁ ቀርቤያለሁ። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።